ዛሬ በዚህ ቪዲዮ እውነተኛ ፍቅር ውስጥ መሆንሽን የምትለይባቸው 7 ስነልቦናዊ የሆኑ ቁልፍ ነገሮችን እሰጥሻለሁ። ራስሽን ጠይቀሽ ታውቂያለሽ? ለምንድነው በዚህ የፍቅር ህይወት ውስጥ ያለሁት? እውነተኛ ፍቅር ውስጥ ስለሆንኩ ነው ወይስ ስለተላመድኩ ነው? ብቻዬን መሆን ስለፈራሁ ነው ወይስ አዲስ የፍቅር ህይወት መጀመር ስላስፈራኝ ነው? ሰላም ቤተሰቦቼ እንደምን አላችሁ? ተመስገን አብይ ነኝ፣ የሳይኮሎጂ ባለሙያ ነኝ። ሰብስክራይብ በማድረግ እስከ መጨረሻው ድረስ ይህን ቪዲዮ ማየታችሁን እርግጠኛ ሁኑ። እውነተኛ ፍቅር ውስጥ መሆንሽን የምትለይበት የመጀመሪያው ቁልፍ ነገር የማታስመስይ ከሆነ ነው። ምን ማለት ነው? እውነተኛ ማንነትሽን በነፃነት የምትኖሪበት የፍቅር ህይወት ከሆነ ያለሽው ይሄ እውነተኛ የፍቅር ህይወት ውስጥ ነሽ። እንደምታውቂው የመጀመሪያ የትውውቅሽ ሰሞን ላይ በጣም ፐርፌክት ለመሆን ነበር የምታስቢው። ቃላቶችን ትጠነቀቂያለሽ፣ አለባበስን ትጠነቀቂያለሽ፣ ሁኔታዎችን ትጠነቀቂያለሽ። ምክንያቱም ምን ይወዳል ምን ይጠላል አታቂም። ሊደብረው ይችላል፣ አትተዋወቁም፣ ሊሄድም ይችላል። የመጀመሪያ ሰዓት ላይ አንቺን በጣም ፐርፌክት አድርጎ እንዲያስብሽ ስለምትፈልጊ የምታሳያቸው ነገሮች ፐርፌክት ለመሆን ትግል ያለባቸው ናቸው። ከጊዜ በኋላ ግን ይሄ ስሜት ያበቃና እውነተኛ ፍቅር ውስጥ መሆንሽን የሚያሳዩ ነገሮች መኖር አለባቸው። ያ የመጀመሪያው ስሜት ከቀጠለ እሱ እንደ ፍቅረኛ ሳይሆን ጀጅ እንደሚያደርግሽ እንደ አንድ አካል ግምት እንደሚሰጥሽና እንደሚተችሽ ሰው ነው የምትቆጥሪው ማለት ነው። መሆን ያለበት እንደዛ አይደለም። እውነተኛ ፍቅር ውስጥ ከሆንሽ ቤት ውስጥ የምታረጋቸውን ባህሪያቶች፣ ቤት ውስጥ የሆንሽው ማንነትሽን ከሱ ጋር ትሆኛለሽ። በዚህም ደግሞ ቅር አይልሽም፣ ደስተኛ ነሽ፣ ነፃ ነሽ። እሱም ደስተኛ ነው። ካልኩሌሽን ካለው ይሄን ባረግ ይደሰታል፣ ይሄን ባረግን ይከፋዋል፣ እንዲህ አላደርግ የሚል ሁልጊዜ ጭንቀትና ማሰብ ካለው እውነተኛ ፍቅር ውስጥ አይደለም ያለሽው። እውነተኛ ፍቅር ውስጥ ስትሆኚ አንቺነትሽን ነው የምትሆኙ። እውነተኛ አንቺነትሽን ስታሳዩ ደግሞ እሱም ይወደዋል። ስለዚህ የመጀመሪያው እውነተኛ ፍቅር ውስጥ መሆንሽን የምታቂበት ስነልቦናዊ ቁልፍ ሳትጠነቀቂ የራስሽን የምትሆኝበት ፍቅር ውስጥ ከሆንሽ ያለሽው እውነተኛ ፍቅር ውስጥ ነሽ ማለት ነው። ሁለተኛው ብዙ ጊዜ ሰላም ይሰማሻል። ምክንያቱም ድራማ ያለበት፣ ማስመሰል ያለበት፣ ፍጹም ለመሆን መጋጋጥ ያለበት የፍቅር ህይወት አይደለም ያለሽ። ቶሎ ይቅርታ ማድረግ ትችያለሽ፣ ነገሮችን ማስተካከል ትችያለሽ። ብዙ የማስመሰል ህይወት ስለሌለው ግጭት የመፈጠር እድሉ በጣም ዝቅተኛ ነው። ግጭትና አለመስማማት ቢፈጠርም ወዲያውኑ ለማስተካከል ትችያለሽ። ምክንያቱም እውነተኛ ፍቅር ውስጥ ስትሆኚ ግጭት ላይ የመቆየት ፍላጎትሽ ዝቅ ያለ ነው። ከዛ ይልቅ መስማማት፣ አብሮ መሆን፣ ፍቅር ላይ መቆየት፣ ጥሩ ስሜት ላይ መሆን፣ አንድነትን ማስቀጠል ቅድሚያ ስለምታረጊ ሰላም ይሰማሻል። እውነተኛ ፍቅር ውስጥ መሆንሽን የምታውቂው በሚሰማሽ ስሜት ነው ማለት ነው። የሚሰማሽ ስሜት ጥርጣሬ አይደለም፣ ስጋት አይደለም፣ ነገ ምን ይሆናል አይደለም፣ ይሄን እንዴት አደርገዋለሁ አይደለም። የማረፍ ሴፍ የመሆን ሴኪዩርድ የመሆንና በጣም ፒስፉል የመሆን ስሜት የሚሰማሽ ከሆነ በተደጋጋሚ እውነተኛ ፍቅር ውስጥ እንደሆንሽ የሚያሳይ ምልክት ነው ማለት ነው። ሶስተኛው ይሄ በጣም ቁልፍ ነው፣ ብዙዎች የሚቸገሩበት ነገር ነው። ይሄንን ትንሽ ሰፋ አድርጌ ማስረዳሽ ነው የሚሆነው። ሶስተኛው የሱ ስኬት ያንቺ ስኬት እንደሆነ ይሰማሻል። በሱ ደስታ ትደሰቻለሽ። በሱ ማግኘት ያገኘሽ ያክል ይሰማሻል። በሱ ከፍታ አንቺም ከፍ ያልሽ ያክል ይሰማሻል። እውነተኛ ፍቅር ውስጥ ስትሆኚ እኔ ብለሽ በምታስቢው በአንቺ ማንነት ውስጥ እሱንም ትከችዋለሽ። በአንቺነት ውስጥ ቦታ ስላገኘ የሱ የሆኑ ነገሮች ያንቺም እንደሆኑ ይሰማሻል። ለምሳሌ ስራ ቦታው ላይ ፕሮሞት ቢደረግ፣ እድገት ቢያገኝ አንቺ ያገኘሽ ያክል ይሰማሻል። ገንዘብ ቢያገኝ አንቺ ያገኘሽ ያክል ይሰማሻል። ቢሸለም አንቺ የተሸለምሽ ያክል ይሰማሻል። የግል እቅዶቹ ቢሳኩ አንቺ የተሳካልሽ ያክል ይሰማሻል። ይሄ ከሆነ እውነተኛ ፍቅር ውስጥ ነሽ። ነገር ግን አንዳንዶቻችሁ በጣም የምትቸገሩበት ነገር እሱ ውጤት እያመጣ ሲሄድ መቅናት ትጀምራላችሁ። ወደ ኋላ የቀራችሁ ያክል ይሰማችኋል። ውድድር ትጀምራላችሁ። እኔስ ማለት ትጀምራላችሁ። ይሄ ከሆነ እውነተኛ ፍቅር ውስጥ አይደለም ያላችሁት። እኔ ብለሽ በምታስቢው እኔነት ውስጥ ካስገባሽው የሱ ጉዳዮች የሱ ብቻ አይደለም ያንቺም ጭምር ናቸው። አንዳንዶቻችሁ ወደ ፍቅር ህይወት ውስጥ የምትገቡት ወይም ከአንድ ወንድ ጋር ሪሌሽንሺፕ የምትጀምሩት በእልህ ነው። አሳየዋለሁ፣ አሳያታለሁ ብላችሁ ነው የምትጀምሩት። በኋላ በሂደት ላይ በሱ ጥረቶች ውስጥ ጥሩ ነገር የተሳካለት ውጤት እያመጣ ከሄደ እየከፋሽ ነው ይመጣው። ምክንያቱም መሰረትሽ ፍቅር አይደለም፣ ለማሳየት፣ ለመበቀል፣ ለማሸነፍ ነው። በዚሁ አጋጣሚ እንደዚህ አይነት የሪሌሽንሺፕ ከጀመራችሁ እውነቴን ነው የምነግራችሁ፣ ጊዜሽን፣ እድሜሽን፣ ብዙ ነገርሽን፣ ኢነርጂሽን ጭምር ነው እያባከንሽ ያለሽው። እውነተኛ ፍቅር እንዳልሆነ ካወቅሽ መቀጠል ነው፣ ሙቭ ማድረግ ነው፣ መተው ያስፈልጋል፣ ወደ ቀጣይ መሄድ ያስፈልጋል። ህይወትሽን በአንድ በማይረባ ምክንያት
ማጥፋት አለብሽ ማቃጠል አለብሽ ብዬ አላምንም። አንዳንዶቻችሁ ደግሞ ይገባኛል፣ እወደዋለሁ አፈቅረዋለሁ፣ ግን እሱ ውጤት ሲያመጣ ሲሳካለት ሲሰራ እኔ ወደ ኋላ የቀረው ይመስለኛል፣ ይሄ ፍቅር አይደለም ወይ ብላችሁ ትጠይቁኛላችሁ። ይሄኛው ያንን ሰው ሙሉ በሙሉ ያለ መቀበልና እናንተ እንደምትፈቀሩ ካልተሰማችሁ የሚመጣ ስሜት ነው። እና አንዳንዶቻችሁ ፍቅር ምን እንደሆነ አታውቁም። ፍቅርን ከስራ ጋር ደባልቃችሁ ነው የምታስቡት። ኖ፣ ስራና ፍቅር የተለያየ ነገር ነው። ሁለቱ ይለያያል። በዚህ ስሜት ብዙዎቻችሁ እንደምትቸገሩ አውቃለሁ። ምናልባት ሙያዊ እገዛ የሚያስፈልጋችሁ ከሆነ በእነዚህ ቁጥሮች ደውላችሁ ሙያዊ እገዛ ማግኘት ትችላላችሁ። በዚህ ሙያ ውስጥ 9 ዓመት ያክል ቆይቻለሁ። እውነተኛ የምትወጂው ከሆነ እውነተኛ የፍቅር ህይወት መሆንሽን እርግጠኛ መሆን ከፈለግሽ በእሱ ደስታ ትደሰቻለሽ። በሱ ስኬት አንቺም ስኬታማ የሆንሽ ያክል ይሰማሻል። በሱ መልካም ነገሮች መልካም ነገር እንዳገኘሽ ይሰማሻል። በዛው ልክ የሱ ጉዳትም ጉዳትሽ እንደሆነ ይሰማሻል ማለት ነው። ጥሩ ነገር ብቻ አይደለም፣ ጥሩ ያልሆኑ ነገሮችም ሲፈጠሩ አንቺ ጋር ያ ስሜት ይሰማሻል። ይሄ እኔ ብለሽ በምታስቢው ማንነትሽ ውስጥ ከተሽው ያንን ሰው የአንቺ ማንነት አካል እንዳረግሽው የሚያሳይ ነው። እውነተኛ ፍቅር ከሌለሽ ደግሞ አንድን ሰው በአንቺ ማንነት ውስጥ ልታስገቢው አትችይም ማለት ነው። ይሄንን ጊዜ ወስደሽ እንድታስቢበት እፈልጋለሁ። አራተኛው እውነተኛ ፍቅር ውስጥ መሆንሽን የምታውቂበት ሌላኛው ቁልፍ በቀላሉ ይቅርታ ታደርጊለታለሽ። የውሸት ፍቅር ውስጥ ከሆነ ያለሽው ስህተት ነው የምትቆጥሪው፣ ነጥብ ነው የምትቆጥሪው። ልደቴን አላስታወስክም፣ እንዲህ ቃል ገብተልኝ አላረክም፣ በዚህ ጊዜ እንዲህ አጠገቤ አልነበርክም፣ በዚህ ጊዜ እንዲህ አርጋል፣ እንደዚህ ነጥቦችን እየቆጠርሽ ይቅርታ አታረጊም። ያለፉ ጉዳቶችና ያለፉ ስህተቶችን ልብሽ አፍኖ ይይዛቸዋል። እዛ ላይ ብዙ ሰዓት ታባክኛለሽ። እውነተኛ ፍቅር ከሆነ ግን ምንም እንኳን ባለፈው ብትጎጂ ስህተቶችን ቢሰራ አሁን ላይ ያለው ይበልጥብሻል። እናም ይቅርታ ማድረግ ትችያለሽ። ልብሽ ቶሎ ይቅርታ ማድረግ ይችላል። ይቅርታ ማድረግ የምትቸገሪ ከሆነ ግን እውነተኛ ፍቅር ውስጥ አይደለሽም። ልብሽ ከቦታው አልተነቃነቀም፣ በፍቅር አልተሸነፈም ማለት ነው። በፍቅር ሲሸነፍ ይቅርታ ለማድረግ በጣም ቅርብ ነው፣ ስስ ነው። ጉዳትን ሳይሆን የሚመዘግበው አብሮ በመሆን ውስጥ ያለውን ፍቅር ያለውን ቀጣይ ህይወት ስለሆነ የሚያስበው ውስጥሽ ይቅርታ ለማድረግ አይቸገርም። አራተኛው እውነተኛ ፍቅር ውስጥ መሆንሽን የምታውቂበት በቀላሉ ይቅርታ የምታደርጊ ከሆነና ስህተቶችን ማለፍ የምትችይ ከሆነ ነው። አምስተኛው የስነ ልቦና ቁልፍ እንዲያድግ ትፈልጊያለሽ። ሶስተኛ ላይ እንደነገርኩሽ የሱ ስኬት ያንቺም ስኬት እንደሆነ የሚሰማሽ ከሆነ እንዲያድግ ትፈልጊያለሽ። በጣም ከፍ እንዲል በጣም ጥሩ ውጤት እንዲያመጣ ትፈልጊያለሽ። ታምኝበታለሽም። ምናልባት እሱ አለኝ ብሎ የማያስበው ነገር ሊሆን ይችላል። አለህ፣ ይህን ስራበት፣ እንዲህ አድርግ፣ ማደግ አለብህ ብለሽ ተወተውጪዋለሽ፣ ታግዢዋለሽ። ይህን ስል ግን ለአንቺ የሚሰጥሽ ጊዜ እየቀነሰ ሊመጣ እንደሚችል ታውቂያለሽ። ቢሆንም ግን እንዲያድግ ስለምትፈልጊ ትቼዋለሽ። ምናልባት በቦታም ርቀት ላትገናኙ ትችላላችሁ። የአካል ፍቅራችሁ ወደ ርቀት ወደ ዲስታንስ ሪሌሽንሺፕ ሊቀየር እንደሚችል እያወቅሽ ግን ደግሞ ስለምትወጂው ስለምታፈቅሪው እንዲያድግ ስለምትፈልጊ ምንም ማለት አይደለም እሺ ትያለሽ። ያለሽን ነገር በሙሉ እንዲያድግ ትሰጪዋለሽ። ጊዜሽን፣ ጉልበትሽን፣ ዕውቀትሽን፣ ብዙ ነገር ገንዘብሽን ጭምር ካለሽ ያለሽን ነገር በሙሉ እንዲያድግ ሰፖርት ታደርጊዋለሽ ማለት ነው። ይሄ ካለሽ እውነተኛ ፍቅር የመነጨ ነው። ያልበሰለ ፍቅር ውስጥ ከሆነ ያለሽው ግን ፍቅርሽ የውሸት ከሆነ ግን አጠገቤ ሆነ ሁሌም እኔን ደስተኛ አድርግኝ፣ አጠገቤ ብቻ ሁን፣ እኔን ሁሌ ያስደስተኝ እያልሽ ትወተውጂዋለሽ። ትንሽ ካንቺ ሲርቅ ለስራ ነው እንዲህ ላረግ ነው ብሎ ምክንያት እንኳን ሲሰጥሽ አትቀበዩም። ይሄ በእድሜም ስላልበሰልሽ እውነተኛ ፍቅር ውስጥም ስላልሆንሽ የራስሽ የግል ፍላጎትሽን ለማሟላት የምትጠቀሚበት ሰው ነው እንጂ እውነተኛ ፍቅር ውስጥ እንዳልሆንሽ ያሳይሻል ማለት ነው። ስድስተኛው እውነተኛ ፍቅር ውስጥ መሆንሽን የምታውቂበት ሌላኛው ቁልፍ ወደፊትሽ ውስጥ እሱ አለ። ምን ማለት ነው? በዓልን ስለማክበር ስታስቢ ከሱ ጋር ስታከብሪ ነው አእምሮሽ ላይ የሚመጣልሽ። ኢማጂን የምታደርጊው እሱን ነው። የምትኖሪው ህይወት ስታስቢ እሱ አለ። ኤቭሪ እንቅስቃሴዎችሽ ውስጥ ወደፊት የምታረጋቸው ላይ እሱ አለ። ይህንን ሆን ብለሽ አቅደሽ አይደለም የምታረጊው፣ እንዲሁ ሳታስቢው በቃ እሱ አለ። ይሄ እውነተኛ ፍቅር ውስጥ መሆንሽን የሚያሳይሽ ነው። ምክንያቱም ቅድም እንደነገርኩሽ እኔ ብለሽ በምታስቢው ማንነትሽ ስላስገባሽው ያ እኔነት ደግሞ ወደፊት የሚያረጋቸው ነገሮች ውስጥ እሱን ጭምር አብሮ ያካትተዋል ማለት ነው። ከሱ ውጪ ነገርሽን ማሰብ ይከብድሻል። ስለ ነገ ስታስቢ እሱ አለ፣ ቀጣይ እሱ አለ፣ የሆነ ቦታ ማየት ስትፈልጊ አለ። ይሄ አእምሮሽ ደጋግሞ እሱን ያስባል። ይሄ የሚነግርሽ በዋነኛነት ምን መሰለሽ? አእምሮሽ ይልቅ ልብሽ ከሱ ጋር መሆንን መርጧል፣ ቀድሟል ማለት ነው። እና ልብሽ ፈልጎታል፣ እውነተኛ ፍቅር እንደሆነ አውቋል። ከሱ ጋር መኖር ጀምሯል ማለት ነው። በአእምሮሽ ደግሞ ገና አስበሽ መርጠሽ አገናዝበሽ ለመወሰን ጊዜ ይወስድብሻል። ልብሽ ግን ይህንን እየነገረሽ ነው ማለት ነው። እውነተኛ ፍቅር ውስጥ መሆንሽን የሚያሳይሽ ሌላኛው ቁልፍ ነው።
ሰባተኛው እውነተኛ ፍቅር ውስጥ መሆንሽን የምታቂበት ሌላኛው ቁልፍ ግጭት ላይ ጭቅጭቅ ላይ አትቆይም። የውሸት ፍቅር ከሆነ አንድ ነገር ሲፈጠር ተከራክረሽ ተጨቃጭቀሽ ለማሸነፍ ነው የምትታገዩ። ይሄ የውሸት ነው። እውነተኛ ፍቅር ከሆነ ግን ግጭት ሲፈጠር ወዲያውኑ አስተካክለሹ በመካከላችሁ ያለው ግንኙነት ቦንድ አታችመንት እንዲቀጥል ነው የምትፈልጊው። ቁርኝታችሁ እንዲቀንስ አትፈልጊም። ጋፕ እንዲፈጠር ስለማትፈልጊ ወዲያውኑ ይቅርታ ታደርጊያለሽ። ጉዳዮችን ለማስተካከል ትሞክሪያለሽ። ባትስማሚም ጉዳዩ ባያስማማሽም ተስማሚያለሽ። ይሄ ያለሽን የፍቅር ህይወት ማስቀጠል ስለምትፈልጊ ቅድሚያ የምትሰጪው ሰላም መሆኑን የሚያሳይ ነገር ነው። ግጭት ላይ የማትቆይ ከሆነና የመቆየት ፍላጎት ከሌለሽ ሰላምን የምታስቀድሚ ከሆነ እውነተኛ ፍቅር ውስጥ ነው ያለሽው ማለት ነው። እነዚህ 7 ነገሮች እውነተኛ ፍቅር ውስጥ መሆንሽን የምትለይባቸው በጣም ቁልፍ ነገሮች ናቸው። አሁን ከነገርኩሽ ከነዚህ 7 ነገሮች ውስጥ አብዛኞቹ በአንቺ የፍቅር ህይወት ላይ ካስተዋልሻቸው ኮንግራቹሌሽን፣ እንኳን ደስ አለሽ። እውነተኛ የፍቅር ህይወት ውስጥ ነው ያለሽው። ምናልባት እንዳጋጣሚ ሆኖ እነዚህን የጠቀስኳቸውን 7 ቁልፍ ነገሮች በፍቅር ህይወት ላይ ማስተዋል ካልቻልሽ ትክክለኛ ሰው ጋር አይደለም ያለሽው፣ ወይም ደግሞ ትክክለኛ ጊዜ ላይ አይደለሽም ማለት ነው። ተጨማሪ ሙያዊ እገዛ ለማግኘት በእነዚህ ቁጥሮች መደወል ትችላላችሁ። አሁን ከነገርኳችሁ ከነዚህ 7 ቁልፎች ውስጥ በጣም ልባችሁን የነካው የትኛው ነው? አንደኛው ነው? ሁለተኛው ነው? ወይስ ሶስተኛው ነው? ኮሜንት ላይ ጻፉልኝ።